አለብን። እንዴት ነው የምናደርገው? አረኛ እዚህ ነው የምንቀበላት። እዛ ቤት ያሉት ነው እዚህ ነው የምንቀበላት። ለኛ ሚዛንን ትምጣ ታዲያ እንዴ ተቀብለና የትም ሀገር ተቀባበል ይቻላል። አሜሪካ እኔ አዝዣለሁ፣ ኦርደር አድርጌያለሁ። አዘሻል በቃ ይዛልን። ለኔ ምን ተርፍ አድርገሽ ዘጂ እንዲህ ነው መላጥ እንዴ? እነሱ ብቻ ነው የሚላጡብን እንዴ? ኧረ እባክሽን አሁን በኋላ እንደውም ጎበዝ ሁላችሁም ተስማሙና ዝም ብላችሁ ሙድ ያዙ። አበሻ ቀሚስ ሀይሚዬ፣ እኔ ቆንጆ አበሻ ቀሚስ አምጪልኝ ኦርደር አድርጌያለሁ። አንዬ አበሻ ቀሚስ ናንዬ ትላንት ላኩት የዛች የጽጌ ዛሬ ደግሞ ጅቤ እኔ ጋር ስለመጣ ዝንጥ ብዬ አበሻ ልብስ ለብሳ ጅቤ ድረስ እኔ እኮ ደግሞ እንትን የምትመጣ መሰለኝ ፈረንሳይ ከመጣች እንትን አዘጋጅቻለሁ። ለማን ነው ለንደን ሄደች። ኧረ እባክሽ ሙዳት ያዙ ትላለች። አዘጋጅቻለሁ ልንገርሽ እንጂ ኧረ እናንተ አትጨናነቁ። በጦርነት ትመጣለች አይምቼ። ኔትወርክሽ እያስቸገረ ነው ናኒ። አስቸገረ ሲጀመር ይሄ እኮ ማለት ነው ናንዬ ብሩክ እንዲሰማው አልፈልግም ተብሎ ከእንደገና ደግሞ ይሄ ቪዲዮ እየተሰራ ነው ያለ መቼስ ከእንደገና ደግሞ ለብሩክ የምሰጠው እንትን አለኝ። ምንድነው በቃ ራስን አይደረግም እኮ እንደ እኛ ሙድ መያዣ አይደለንም። በነገራችን ላይ ግን ብቻ አሁን እድል የሰጠች አንድ ለኛ ነው የተሰጠው ለኦዲየንሱ ነው። ለኦዲየንሱ ነው የተሰጠው። አዎ ሁለት ደግሞ ለራሱ ነው አስተካክል ነው ነገርያለው አስተካክል እያለች ነው። እና ስለዚህ ሁላችንም እንረጋጋ፣ ሁላችንም አትጣሉ ብላለች። ማናችንም ማንተያይ ሰዎች ልብሱ እህት ወንድም አይደላችሁ በጣም ተናግራለች ዛሬ። ስለዚህ እቺ ትንሽዬ ልጅ የተናገረችውን ነገር አስተውሉ። ተሳዳቢዎች፣ የምትጣሉ የምትፈርዱ ይሄንን አስተካክሉ ለራሳችሁ። እሱ አሁን ትንሽ ናት ከሁላችንም። ቅመሜ ደግሞ በአንቺ የተነሳ የሚጣላ ሰው የለም ውዴ፣ የለም በአንቺ የተነሳ የሚጣላ ሰው የለም። አንቺ የቲክታኩም የዩቲዩብም ምን እኮ አንቺ እኮ ማልኩ እኮ አሉ ሀይሚዬ እዛ ስር እኔ የሁለት ሰው ኮሜንት እልልልልል ጥርግ በያሉ ሰዎች አሉ። ሳልራገም እነሱን የሚጠርግ ነገር የማይገባቸው አሉ። ደግሞ ለእነሱ ትምህርትም ብሰጥ የማይገባቸው አሉ። እግዚአብሔር መቼስ ቀልብና ልቦና ይስጣቸው ነው የምልህ። ሌላ ምንም ማለት ነው። እኔ ነኝ ቆይ አይደለም እኔ አሰማሜ ነው በመሀል ከቤት ማስወጥቼዋለሁ ያለች ነገር ሰምቻለሁ ልበል። ከቤት ያስወጣችሁ የድሮና በፊት ያስወጣችሁን ነው ቂም ተያይዘናል ለማለት እኮ ነገር እኮ ነው። እሷ አውቃለሁ እኛን ለማሳመን የምትጠቀምበት መንገድ ኒኒ ብላለች። ከቤት አስወጥቼዋለሁ ብላለች። ብላለች ማለት እኮ ግን አንድ ወዬ አለምዬ እንዴት ነው እንትን በፊት ያስወጣችሁ ነው አሻንጣን ይዘውጣ ያለችውን እሱን እኮ ማውራቷ እኮ ነው። ያው ለማሳመን ኒኒ እንዴት ተደራርገናል ለማለት ነው። እንዴት ነሽ የኔና? እግዚአብሔር ይመስገን አለው። ሰላማችሁ ለያም ሆነ 93 ሰዎች አላችሁ። ዛሬ ሀይሚ ያስተላለፈችው መልእክት እርስ በራሳችሁ ታረቁ፣ እርስ በራሳችሁ አትሰዳደቡ፣ እርስ በራሳችሁ አትጣሉ የሚል ነው መልእክት አስተላልፋ ሄደችው። ካወቃችሁ አሁን የተጣላችሁ ሰዎች ካላችሁ እርስ በራሳችሁ ገስት ላይ ሆናችሁ አትሰዳደቡ፣ አንድ ሁኑ። በአንድ ሁኑና እጅ ላይ ተያይዛችሁ እነዚህ ደግሞ ልጆች ደግሞ ወደ ራሳችሁ ይመጣሉ። ሀይሚ ሄደች ብላችሁ ደግሞ አታልቅሱ። የትም አልሄደች። በእኛ ሰበብ እኮ አለች። በእኛ ሰበብ አለች። አዎ በእኛ ሰበብ ያለች። ስለዚህ ሰበብ አታሳቡ፣ በእነሱ አታሳቡ። አዎ አታሳቡ፣ በእነሱ አታሳቡ። መጣላት የፈለገ ነገረኛ የሆነ በራሱ እንትን ይጣላ እንጂ በልጆቹ እንዲጣላ አይፈልጉም ባይ። አዎ ስለዚህ እርስ በራሳቸው አትጣሉ። በጣም ነው የሚያስጠላ። እኛ የምንሰማ እኔ የምሰማ በዛ ዩቲዩብ ላይ ነው የምሰማ። በጣም ነው የሚያስጠላ። የምንሰጠው አስተያየት አንዱ ገደብ ይኑረን፣ ለምንናገረው ገደብ ይኑረን። እግዚአብሔር በመፍራት እናውራ። ምክር ሰጣለን እያልን የምናገረው ነገሮች ልጆቹን በጣም እየጎዳ ነው፣ እያስጠላል።
ተቆርቋሪዎቹ እኛም ራሱ ስንሰማው ያስጠላል። ስለዚህ እባካችሁ የሚሰጡትን ማነሽ አለምሽ እነሱ ላይ እኮ መጥፎ ተፈጥሮ ሳይሆን እያፈሩብን ነው። እነዚህ ልጆች አፍሩብን። እውነቴን ነው የምልሽ። በምንሳደበው እኔ በጣም ነው የማፍረው። ባይዘው አንድ እኔ የምወደው ሰው እንዲህ ከሆነ በጣም ነው እንትን የምለው እና እነዚህ ልጆች እኮ በጣም ሼም እየያዛቸው ነው። በእውነት ነው የምልሽ። ለምን እነሱ ተሳደቡልን ተጣሉልን አላሉም። ኦዲየንሶች አክብረው ነው የያዙት። እና አሁን እኛ እንዴት ነው እነሱ የምንመክረው? መካሪ ነን የምንለው በስድብ ነው ወይ ነው እኔ ጥያቄ እኮ። ስለዚህ አሁን እሷ ሆል ዛሬ ተናገረችው ለኦዲየንስ ነው። በቃ የምንጣላው የት የምንተዋወቀውን አለች እኮ በትክክል ነው የተናገረችው። ስለዚህ ቆም ብለን እናስብ፣ ራሳችንን እንታዘብ። እባካችሁ የምትሉትን እወቁ፣ የምትናገሩትን አፈሩ። ልጆቹ አፈሩ። እነዚህ ትንንሽ ልጆች በእውነት ነው የምልሽ በጣም ነው የምናሳፍረው። ስለዚህ የምትናገሩትን እወቁ። እናንተ የምትናገሩ የምትሳደቡ የምትራገሙ ሰዎች ስልሽ ጥሩ ኮመንት የምንሰጥ ምንም ችግር የለብንም፣ ግን ተጠንቀቁ ለራሳችሁ። አሁን እነዚህ ልጆች አፍረውብናል። በቃ ይሄን ነው የምልሽ። እንደዚህ ካልተባለ ሰው አይመለስማ። ስለዚህ ወደ ራሳችን እንመለስ፣ እርስ በርስ እንታረቅ፣ እርስ በርስ አንድ እንሁን፣ እጅ ለእጅ እንያያዝ፣ ፍቅርን እንስበክ፣ አንድነትን እንስበክ። ስንተች እኮ በመሳደብ ሳይሆን ይሄ አሁን እኛ ጋር እዚህ ጋር አስተያየት እንሰጣለን። የሁለቱ ጥላቻ ኖሮ ሳይሆን ይሄ ያጠፋል